አረት ላይ ይብኛለ አንዴ ማንደያሽን ዳውን አድርጊውና ነይ ምን ፈለጉ ደሞ ወጤ እንዳያርብኝ አንቺ ከወጥ ውጪ ምን ታውቂያለሽ እኔ አንቺ ባልማ ቴክኖሎጂ ነው ማሳይ ነይ ምንድነው ደሞ ስልክሽን ይዘሻላ ሄ ጂሚ ሰላም መስዑድ ምን ልርዳ ማናት ጂሚ አይ አለማወቅ ጂሚ ኤአይ ናት እሺ መጣ ደግሞ አንተ ወጣጤ አረጋሽ ደሞ ና ወዴት ነው የምትሄደው ና አረጋሽ ደሞ ምንድነው የምትጨቃጨው ምንድነው የምታሳዩ ሎጂያኖ ድሮም ያልተማረ ሰው አሁን ተመልከቺ ሃይ ጂሚ እባክሽን ለሚስቴ ደውዪ ለየትኛዋ ሚስትህ ልደውልልህ እኔ ያልኩሽ ሚስቴ ጋር ደውዪ ነው እኔም እኮ የጠየቅኩ ከአራቱ ሚስቶችህ ለየትኛዋ ልደውልልህ አረተይ በእናትሽ ከራምዚ ሪል ስቴት አንድ ቤት ገዝልሻለሁ ብዬሽ ወይኔ እውነትክና ከነዛ ከሚያምሩት ነጭ ቤቶች አንዱን ገዝልሻለሁ ምን ታፈጣለ ቴክኖሎጂ እኩል አካፍል ያከፍልኩላ እኩል አምጣው እንደው እኔ ራሴ አካፍል እኩል አካፍል ይኸውልህ እኔ ያለው እንዴ እኔ እኩል አካፍላችኋለሁ አናቶላይ እቺ ትንሽ አልበዛችም ልቀንሳታ እሺ ቀንሳት እንዴ አረ በለው እቺ አልበዛችም ልቀንሳታ እሺ ቀንሳት ትንሽ እሺ ትንሽ ውይ እቺ አልበዛችም እኩል ኮሜጁስ ነው ይጣፍጣል እቺ ቀረች እቺ ደግሞ ምን ታረግላችኋለች በቃ ለጠጣዋ ናይስ ማሟቿ በጣም እናመሰግናለን እንዴ በቃ ቻው ያለው ኢስቴክ ፎርማን ያዘጋጀው ቻሌንጅ አንደኛ በመውጣት ሪከርዱን በጥሻለሁ ቴክኖሎጂ የምታስተምረዋን ኢሌኒ በጣም ማመስገን ፈልጋለሁ በዚህ አጋጣሚ ወይዘሮ ኢሌኒ አንድ መልእክት እንዳስተላልፍ ነግራኝ ነበር ከዚህ በፊት ሰርክል ኦፍ ላቭ ፍሮም ፍሬንድ በሚል ድርጅት ስር ከ10 ዓመታት በፊት የተማራችሁ ልጆች ልታገኛችሁ ስለምፈልግ የኢዝቴክ ፎር ሁማን ፔጅ በመሄድ ኮንታክት አርጓት ልታገኛችሁ ትፈልጋለች የኢዝቴክ ፎር ሁማን ፔጅ ከስር ሜንሽን አድርጌላችኋለሁ ቻው መልካም ጊዜ ቤቶች መጥቻለሁ እንኳንም መጣይ ስጠብቅክ ነበር አንተ ምን አስበህ ነው የምጠብቀኝ ለማየ ዜሮ እንዳገኘ ተናግሬ አስገርፋለሁ ተው ሌላ ጊዜ ነው ያልናገርብህም እነግራታለሁ እማ ምንድነው የተፈጠረው ይሄ ልጅሽ አስቸግሯል ፈተና ራሱ ዜሮ ነው ያመጣው ጥፋቱ ያንተ ነው አንተ ሳታስተናው ቀርተህ ካደር ዜሮ ያገኘው አረቀስ ሂድ ግባ አረ ሁለተኛ የለመደኝ ተርፋለሁ ብሎ መገረፍም አለ ና በቃ ና እኔ እንዲማይ መክሰስ የለም እንዴ ወይኔ ረስቼው ሳልሰራ እንዲማይ ይደብራል ከትምህርት ቤት አይደል የመጣሁት መክሰስ ያስፈልገኛል አሁን ላንተ ፕሮቲን ያለ ምግብ ሰራልሃለሁ ለዛውን ከሱቅ ሄድና ማር የለውዝ ቅቤ ዳቦና የአትክልት ዘይት ገዝተይና ባለሱቅ አቤት ማዬ እንዳለች ማዬ ለኔ ፕሮቲን ያለው ምግብ ልሰራልኝ ስለሆነ የለውዝ ቅቤ ዳቦ ሌላ ብዙ ነገር ብቻ ነግራኛለች ስጠኝ ታዲያ ምን ችግር አለው ይሄ ብስኩት በ10 ብር ብቻ ላንተ ምርጥ መክሰስ ነው ፕሮቲን ያለው ምርጥ ላንተ መክሰስ ነው የእውነትህን ነው እስኪ አምጣው ይሄው እንዳለው ሰደው እሺ ማዬ ገዝቼ መጣው የታለ ያዘዝኩት እቃዎች ይሄው ገዝቼልሽ መጥቻለሁ እቺ ጣፋጭ ብስኩት አንቺ ያላክሽኝን በሙሉ አስፔዛ ያዘ በ10 ብር የምትሸጥ ምርጥ ብስኩት ነው ወይኔ ማዬ መክሰሴን ጨረሽብኝ እኔማ እንደሚጣፍጥሽ ስላወቅኩኝ ብዙ ነው የመጣው ለትንሽ ለትልቅ ልጅ የሚሆን መስዑድ ብስኩት መስዑድ የለውዝ ብስኩት ከአይዛካውያን ንግድና ኢንዱስትሪ ግሩፕ የቀረበ መስዑድ ሆስፖታ አብራልኝ እሺ አበራልሃለሁ ምንድነው የሚጨናነቀው ጭራሽ ለሁለት ነው እንደምትጠቀሙት አረ መስዑድ አንድ ብቻ እሺ ቶሎ በሉ ላጠፋ ነው ምንድነው ያልሰራም ያለኝ ጭራሽ እኔ እኮ 10 ሚሊዮን አለኝ ለምንድነው ይሄው ማገዘኝ ቆይ አንዴ እሱ ልጨርስ አረ እኔን ውሰድ በእናትህ ቶሎ በል አረ ጭራሽ በኒውት ስፖርት ቢዝነስ ጀመሩ አጠፋዋለሁ እንዴ ዋይፋይ ጠፍቷል እኮ ማን ነው በእናትህ ዋይፋዩን ያጠፋው
ጠፋ። መስዴ አንድ ያብራልኝ በእናትህ። አረ አላበራም። ማን ነው? በርሶ መጀን። አመሰግናለሁ። ከዛ በፊት ግን ምንድነው አባብዬ? ለአንድ ጥያቄ 150 ብር ገብተዋል። 60 ብር አልነበረ እንዴ? ቱቱቱ አዎ፣ ዶላር ስለጨመረ ነው። ዶላርና ጦንቃይ ምን አገናኘው? ለኔ መልስ ለአባብዬ ስለመለስክ ከዚህ በኋላ ወደፊት የሚፈጠረውን ነገር አልነግርህም። ቅድም ሳንኳኳ ማነ ብለኛ ነበረ? አው ብዬህ ነበር። ከዚህ በር ጀርባውኝ እኔ ሳንኳኳ ያላወከኝ ወደፊት የሚመጣውን ከየት ታውቃለህ? እንዴ አማር ናግባ መስል አንተ ልጅ ግን ታዝቤያለሁ። ልክ ልሻለኝ ስል ትመጣለህ። ኧረ አልተሻለም። ከስታል እኮ ከመክታቱ የተነሳ ኮፍያ ብታረግ እኮ ባለዣንጥላው ምስማር ነው የምመስለው። ስድብ መሆኑ ነው። እንካ አረ እንዴ አረ ጠጣው እኮ አይደለም ያልኩ፣ ክፈትልኝ እኮ ነው ያልኩ። ማለት ለራስ ነው ያመጣው። እና በዚህ ኑሮ ውድነት ከራሴ አልፌ ለሰው ልግዛ። ይሄንንም ይዤ የመጣሁት ባዶይ ስለማይገባ እንጂ ለራሴ ነው። ተው ግን አንተ የታመምክ ሰዓት ያኔ ጁስ ይዤ ላልመጣው። እሱማ እውነትህን ነው፣ ይዘህልኝ መጥተህ ነበር። መልሰው ወሰድክብኝ እንጂ። እና ታዲያ እሱን ካልወሰድኩኝ ሌላ ታማሚ በምን ልጠይቅ ነው? እኔም እኮ የገዛሁት ለተጣማ ሰው ልሰጥ ነው። ለማ? ለሆዴ ነዋ። መሱድ ቭሎግ ፓርት 1። ጧት እንደተለመደው ከእንቅልፌ ተነስቼ የተኛውበትን ሳላነጥፍ እሄዳለሁ። የፋጤ ቁንጥቻ ትዝ ሲለኝ የተኛውበትን ተመልሼ መጥቼ አነጥፍ። ከዛ እንደተለመደው ወደ ተለመደችው ወደ ሞዳት ካሴን እጂ ወደ ጫ ዘዋላ ካከራይ ጋር እንጫወታለን እንሯሯጣለን። የቤት ኪራይ ስላልከፈልኩ እየሮረጠኝ ነው። ጋይስ ድረሱልኝ። ዋይ ከዛ 1 ሚሊዮን ፎሎወርስ ገባ የ6 ወር የቤት ኪራይን እንደምከፍል ነገርኩትና ለአከራዬ አሳማ የምጭቅጭቅ ነው። ለጤናውትም ጥሩ አይደለም። ለጤናው ጥሩ እንደሚሆን ወተናው ኳስ እንጫወት ብዬ አሳመንኳቸውና ከዛ በኋላ የቤት ኪራይን እንዳይጨምሩብኝ ብዬ አውቄ ቅሎጭ ከፈተርኩ አረኩላቸውና አጣቱብኝ። ምራስጀው ሳራቅ ቅሎጭ ከተትኩባቸው። ከዛ 6 ወሩን ክፍያ የ7 ወር አደረጉብኝ። ከዛ ደከመኝና ምግብ ልበላ ወደ ቤት ገባው። ከዛ ተመልሼ እስከሚመሽ ድረስ ተጫወቱ። አረ ጋይሶች እንደምንም ብላችሁ ፎሎ አድርጉኝና 1 ሚሊዮን ገብቼ የ7 ወር ኪራይን እንደምንም ብዬ ልክፈል። የታለ የሱማሌው ልጅ? የታለ የዶራ ጥምቻ የሳልመራው ኢትዮጵያን ታ የሶማሌ ሰውዬ እየፈለገ ነው። መደባደብ ፈልጋላ? አመረሩ እንደ ሰውዬ ቀዳቀ መጥቷል እኮ የምሬ ነው። ደሞና በምግብ እንዳይሸውድ እሺ። አረ እኔ ቀልዴን ነው። የሰውዬ አመረሩ ቀዳቀ። አንተ እዚህ ምን እየሰራ ነው? እየተደበቅኩ ነው። የሶማሌ ልጅ መጣ አላልከኝ? እሱማ ሄዷል እኮ። እንደዛ እንዳልጎረክ የጠፍተ ነው። ሄደ እንዴ? ቢለ 2 ሚሊዮን ይችላል። አቮካዶ በጨምርበት ይጠግናል። ጋሼ ብር አበድሩኝ። ሲጀመር የ3 ወር መች ከፈልክ? አንድ ላይ መልሳለሁ። ምን ያደርግልሃል? አቮካዶ ልገዛበት። ያ ማለት 3500 ብር ሆኗል ማለት ነው። በዶላር ነው የመጣሁት። ልጅን ከበል ይጠግንልኛል። ቆይ እጄን ታጥቤ ልምጣ። እንዴ አቮካዶስ ይሄው ተቀባው። ጂጂ ተቀባሽ ነፊትሽ ነው የምበላው። ያ መስድ ና። አቤት አባ። ድሮ ሽንኩርት ሲላጥ ነበር የሚያስለቅሰው። አሁን ግን ዋጋው ነው የሚያስለቅሰው። እንካ የሩብ ግማሽ ሽንኩርት ይዘና። የሩብ ግማሽ ሽንኩርት፣ የሩብ ግማሽ ሽንኩርት፣ የሩብ ግማሽ ፕሮንቶ፣ የሩብ ግማሽ ፕሮንቶ። ባለሱቅ ያቺ የምትጣፍጠዋን ፕሮንቶ ቾኮሌት ስጠኝ። ይሄውልህ ፕሮንቶ። ዋው! እጅ ላይ የሚታሰረውንም እሺ። አይ ይሄን ያለ ምን ቆየ። ሳምሪ ቾኮሌትንም ስጠኝ። ናፍቆኝ ነበር።
አይ ልጄ እኔማ መንገድ ላይ ሽንኩርት ይዟል ብለው አገቱክ ብዬ ፈርቼ ነበር። የታለ ሽንኩርቱ? የምን ሽንኩርት? ፕሮንቶ አንድ ግዛልከኝ። አረጋሽ ጨረሱብኝ። ፕሮቶ በየትኛውም ሱቅ ያገኙታል። ጋሼ እንዴ ጋሼ ምንድነው እንዴ? እንቅልፍ የሚያስተኛን እኮ መድኃኒት ሳትወጥ ረስተህ ተኛ። ትሽ በእናትህ ደህና የተኛሁትን እንቅልፍ አስመለጥከኝ። አረ ጋሼ ባመለጦት ነገርማ እንዳይቆጩ በፈሾትም ቢሆን ቢያመልጦትማ የልጆች ሽርሽር ፌስቲቫል እንዳያመልጦት። ምንድነው የልጆች ፌስቲቫል? አልሰሙም እንዴ? ትልቁ የልጆችና የቤተሰቦች ፌስቲቫል በአዲሱ ፓርክ ተመልሷል። በማይረሱና በአዝናኝ አጋጣሚዎች ከልጆቹ ጋርና ከቤተሰቦ ጋር የማይረሳ ጊዜ አሳልፉ። እዛ ምን አለ? አዝናኝ ጨዋታዎች፣ የዱር እንስሳትና አንበሳና ጦጣ ይገኙበታል። መቼ ዕለት ነው? መጋቢት 6 እና 7 ከጠዋቱ 4 ሰዓት ጀምሮ። የት አካባቢ ነው? በአዲሱ ፓርክ ፒኮክ መናፈሻ ወሎ ሰፈር በአዲሱ ፓርክ አይቀርም። ሽርሽሩን ለማድመቅ ሁሌም አንድ እርምጃ ቀዳሚ የሆነውን የዳሽን ባንክ ሱፐር አፕ ኢቨንቱ ላይ ይገኛል። እናም የድርጅቱ አጋሮች ዳሽን ሱፐር አፕ፣ ጊዮን አካዳሚና የኔታ አካዳሚ በሽርሽሩ ፌስቲቫል ላይ ሽር ይበሉ። እኔም አለሁበት፣ እዛው እንገናኝ። ቲኬቶቻችንን ባለው በቻምፓ ሊንክ በ200 ብር ወይም በ300 ብር በር ላይ ማግኘት ይችላሉ። ለቤተሰብ ደግሞ በነፃ። ባለሱቅ ደብተር አለ? አዎ አለ። ስንገልጽ ነው የፈለግኩት። 100 ገልጽ ስጠኝ። እሺ ያው እንካ። እንዴ ይሄ 100 ገልጽ ነው እንዴ? አዎ 100 ገልጽ ነው። ካላመንከኝ ቁጥር ነው። እሺ ቆጥራታለሁ። 50 ይኸው 50 ገልጽ አንዴ ይኸው። አንቺ አልተማርሽም መሰለኝ። እንዴት መሰለኝ የሚቆጠር ከዚህም በኩል ነው። እሺ የሚቆጠረው እንደዚህ ይቆጠራል። 100 ነው። 50 ሲደመር 50 ስንት ነው? 100። እሺ ይሁን። ስምር ነው። 200 ብር ብቻ ነው። እሺ ይኸው። እንዴ ይሄ እኮ 100 ብር ነው። እኔ ያልኩህ 200 ብር። አንተ አልተማርክም እንዴ? ይኸው ከዚህም 100 አለ፣ ከዚህም 100 አለ። አንድ ላይ ሲሆን 200 ብር። እስኪ ስለ ፕሮንቶ ቾኮሌት ልንገራ። በነገራችን ላይ ደግሞ ማከፋፈል ከፈለጋችሁ በዚህ ከስር በማስቀምጥላችሁ ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። የፕሮንቶን ጣፋጭ ቾኮሌቶቻችንን ላሳያችሁ። ሳምሪ ቾኮሌት፣ እንዲሁም ፕሮንቶ ጠጠር መሳዩን ቾኮሌት፣ እንዲሁም ፕሮንቶ እጅ ላይ የሚታሰረውን ቾኮሌት የፕሮንቶ ምርቶች ናቸው። ይመቻችሁ። ባይ። ባጃጅ የት ነሽ? እዚህ ቄራ ነኝ። ቄራ 50 ብር ገብቷል። ብር ያለኝም እና በነፃ ልገባ ነው እንዴ? ኧረ አባቱ ተባበረኛ። እሺ አንዴ በጥፊ ልበልና ትገባለህ። እሺ ምታኝ። በዚህም ድገመኝ። አሁን ግባ። አጎቴ ና ያንተም ተከፍሏል። እና ግባ። አባዬ ልብስ ልገዛ ስለፈለኩ ብር ስጠኝ። እሺ ስንት ብር ነው የሚያስፈልግህ? 3000 አይደለ? 4000 ብር ላውቀ። አንድ 10000 ብር ያስፈልገኛል። ለካልሲም አንድ 5000 ብር ያስፈልገኛል። እሺ ችግር የለውም። ወይ መስዑድ። አቤት ጋሺ። የቤት ክራይክ? አረ ጋሺ ስላላገኘው ነው እንጂ እኮ ከፍሎታለሁ። ምንም ችግር የለውም። ወይኔ ጉድ ፈላ። 50 ብር አልሰጥም ያለውን በጩቤ ከገደሉት እኔ የ7 ወር የቤት ክራይ ያለብኝ ይበልጡኛል። ቆይ አስጨርሰኝ። የ7 ወሩም የቤት ክራይክ ተከፍሉላል። አረ ጋሺ አይቀልዱ እንጂ። አዎ የምሬን ነው። እንደውም የተወሰነች ብር የቀረች ስላለ የተላከልህ እንኳ እችን ያዛት። አረ ጋሺ እሺ። yes ጋሼ እኔ ቤት ክራይ መሮኛል። በቃ እኔ ኢትዮጵያ ለቅቄ ልወጣ ነው። ኢትዮጵያ ውስጥ ቤት ክራይ መክፈል ያልቻልከው የት ሀገር ሄደህ ልከፍል ነው? የቤት ክራይን ስላልቻልኩት ልሰደድ ነው። በቃ እንደዛ ከሆነማ ብር ጨምረህ ሂድ። ለምን ጋሼ? ከትንሽ ጊዜ በኋላ ኢትዮጵያ ሀብታም መሆኗ ስለማይቀር ከዛ ወደዚህ የምትሰደድበት ያስፈልግሃል ብዬ ነው። ጋሼ አያስቁሙኝ፣ ወስኛለሁ። ተው፣ ኢትዮጵያ ከትንሽ ጊዜ በኋላ ሀብታም ነው የምትሆነው። በዚህ በኩል ጋዙን፣ በዚህ በኩል አባይ ግድባችንን ልናስመርቅ ነው። የኔን ችግር መች ተረዳኸው? ያንተን ችግር ከኢትዮጵያ በላይ ማን ተረዳው? የቤት ክራይን 3 ወር ቆይቶ የሚቀበል የት ሀገር አለና ነው? ጋሼ ደህና ይሁኑ፣ እኔ ወስኛለሁ። ቻው በቃ። አይ ያንተ ነገር ግራ ግብት ነው ያለኝ። አይ ጋሼ እኔ እንደሚሄድ አይፈልጉማ። አይ እኔማ ግራ ግብት ያለኝ አንተ እኮ አታፍርም ተመለሰ ትመጣለህ ብዬ ነው።
ሚስተር ጆን አማርኛውን በሚገባ አጠናቀውታል። ኦ በጣም ነው ማመሰግን ነው። አሁን ሀበሻ ላይ መሆን ምንድነው የሚያስፈልገው? አማርኛውን ሰለች ሀበሻ ለመሆን ምንም አይቀሮትም። ትንሽ አሜትና ምቀኝነቱን ትለምዳለህ። በቃ አለቀ። በጣም አመሰግናለሁ። ኢትዮጵያዊ ለመሆን እንጀራ መብላት በጣም ይፈልጋለሁ። እኛም ብናገኝ መብላት እንፈልጋለን። እኛ ጋር የምንበላው ቁርስ ላይ ሳንድዊች ነው፣ ምሳ ላይ ደግሞ ፒዛ ነው፣ እራት ላይ በርገር ነው መብላት የምንወደው። እናንተ ጋር እንዴት ነው? እኛ ጋር በቀን 3 መብላት በግ ያስቀጣል። ቁርስ ላይ በላነውን እስከ እራት እያመነዠግን ነው የምንውለው። ሰላም፣ ይቅርታ አንዴ ለሻይ ልወጣ ስለሆነ ትንሽ ቆይተና። እሺ፣ እዚሁ እየጠጣን እናወራታለን። አይ በቃ ለምሳሌ ልወጣ ነው። አሁን አይደለ እንዴ ከምሳ የመጣኸው? እሱ ታዲያ ከ30 ደቂቃ በፊት ነዋ። በየ30 ደቂቃ ውስጥ ነው እንዴ ምሳ የምትበሉት? ለምን አንደኛችሁም በደንብ በልተመተ እዚሁ አታመነዥገውም? ኧረ ምን አይነት አድርቅ ነው በእናታችሁ። እሺ 10 ደቂቃ ጠብቀኝ፣ አሁን ጨርስላለሁ። 10 ደቂቃ? ይሄማ ወጋችንም አይፈቅድም። 1 ወር አመላልሱኝ እንጂ። አይ ና ተቀመጥ። እሺ። እና መረጃ እንደሚያሳየኝ ምንም የስፖርት እንቅስቃሴ አታደርግም? አረ ዶክተር፣ ኳስም እጫወታለሁ፣ ሮጣለሁ፣ ሳይክልም እነዳለሁ። ለምን ያህል ጊዜ ነው የምትጫወተው? የስልኬ ቻርጅ እስኪዘጋ ብቻ። አልገባኝም። ቀልድ ነው ያስከው? እኛ እዚህ ሀበሻ ውስጥ ስለምንሰራ ነው የምትቀልዱብን? ሌላ ሀገርማ ለዶክተሮች እንዴት ክብር እንደሚሰጡ አታውቅም። ሌላ ሀገር ቢሆኑማ የሐኪም ቤቱ ጥበቃ ነበር የሚሆኑት። አሁን አንተ ከታይፎይድና ከታይፈስ ውጪ ምን ታውቃለህ? ዶክተር አልሆንልህ ካለ ለምን ቴክኖሎጂ አትማርም? ኢዚቴክ ፎር ውመን የኮዲንግን ትምህርት ጥንቅቅ አድርጎ ያስተምርሃል። በዛ ላይ ለሴቶች ምርጥ እድል ይዞ መጥቷል። ያ ማለት ለእርሱ አሪፍ ነው ማለት ነው። ሴቶች ብቻ ሳይሆን ለወንዶችም ቦታ አለው። እና ቤተሰቦቼ ኢዚቴክ ፎር ውመንን አካውንት ፎሎ ካረጋችሁልኝ 100,000 ብር እሸለማለሁ። እኔ እንድሸለም የምትወዱ ፎሎወርሶቼ ፎሎ አድርጉ።